እሺ እስኪ ዛሬ ስለ አንድ በጣም የተለመደ ግን ብዙ ጊዜ በደንብ ስለማናውቀው የጤና ሁኔታ እንነጋገር። ቤናይን ፕሮስታቲክ ሃይፐርፕሌዥያ ወይም በአጭሩ BPH ይባላል። በተለይ ዕድሜ እየገፋ ሲሄድ ብዙ ወንዶችን ያጋጥማል። እናም በዚህ ማብራሪያችን ስለዚህ ሁኔታ ያለውን ግርታ በሙሉ ለማጥራት እንሞክራለን። ያው ይህ ስሜት ምናልባት እንግዳ ሊሆን ይችላል። በተደጋጋሚ ወደ ሽንት ቤት የመሄድ ፍላጎት ወይም ደግሞ ሽንት ሙሉ በሙሉ ያለመጨረስ አይነት ስሜት። እነዚህ ስሜቶች ከየት ነው የሚመጡት? ምን ማለትስ ናቸው? እስኪ አብረን እንመርምር። በሕክምናው ዓለም እነዚህ ሁሉ ምልክቶች በአንድ ላይ ሲጠቀለሉ LUTS ወይም የታችኛው የሽንት ቧንቧ ስርዓት ምልክቶች ይባላሉ። እናም ከነዚህ ውስጥ አንዱ እንኳን የሚያጋጥም ከሆነ ማወቅ ያለብን ነገር ይህ የብዙዎች ችግር መሆኑን ነው። አሁን እስኪ እነዚህ ምልክቶች ከምን ጋር እንደሚገናኙ በጥልቀት እንግባ። እሺ እንግዲህ የዛሬው ጉዟችንን ይህንን ይመስላል። ከምልክቶቹን ጀምርና መንስኤው ምን እንደሆነ፣ እንዴት እንደሚመረመር እና ምን አይነት የመፍትሄ አማራጮች እንዳሉ በቅደም ተከተል እንቃኛለን። እናም ክፍል 1 እስኪ ምልክቶቹን በደንብ እንረዳቸው። ቀደም ብለን የጠቀስናቸውን እና LUTS ተብለው የሚታወቁትን እነዚህን የሽንት ችግሮች በዝርዝር እንመለከታለን። ያው ወደ ሽንት ቤት መመላለሱ ከወትሮ ሲበዛ ወይም ደግሞ በሌሊት በተደጋጋሚ መንቃት ሲጀምር ማለት ነው። አንዳንዴም ሽንትን ሙሉ በሙሉ እንዳልጨረሱ አይነት ስሜት። እነዚህ በቃ ጥቃቅን ብለን የምናልፋቸው ነገሮች እንደውም ትኩረት ወደሚያስፈልገው የፕሮስቴት ጤና ጉዳይ ያመላከቱ ሊሆን ይችላል። እዚህ ጋር አንድ የሚያስገርም ነገር አለ። BPH ምን ያህል የተለመደ እንደሆነ ስናይ ማለት ነው። ጥናቶች እንደሚያሳዩት በ60ዎቹ ዕድሜ ክልል ውስጥ ካሉ ወንዶች 60%፣ በ70ዎቹ ውስጥ ደግሞ 80% እና ከ80 ዓመት በላይ ከሆኑትማ እስከ 90% የሚሆኑት ላይ ይገኛል። ስለዚህ ይሄ ከእርጅና ጋር ተያይዞ የሚመጣ በጣም የተለመደ ሁኔታ ነው እንጂ የሆነ ያልተለመደ በሽታ አይደለም። እሺ አሁን ወደ ምልክቶቹ ዋነኛ መንስኤ እንምጣ። ይህም ፕሮስቴት እብዴ ነው። BPH በትክክል ምንድን ነው እና ደግሞ ከብዙዎች ስጋት ጋር እንዴት ይለያል? በቀላሉ ስናስቀምጠው BPH ማለት የፕሮስቴት እድገት ነው። እዚህ ላይ ግን ወሳኙ ቃል ካንሰር አልባ የሚለው ነው። ይህ በጣም አስፈላጊ ነጥብ ነው። ይህ እድገት በዋነኝነት የሚከሰተው በሽንት ቧንቧ ዙሪያ ባለው የፕሮስቴት ክፍል ላይ ነው። ይህም ወደ ምናያቸው ምልክቶች ይመራናል። ይህ ሁኔታ እንዴት እንደሚፈጠር በቀላሉ ለማሰብ እስቲ የጓሮ የውሃ ቱቦ አስቡ። ያ ቱቦ ላይ አንድ ሰው እግሩን ቢያሳርፍበት ምን ይሆናል? የውሃው ፍሰት ይዳከማል፣ ይቆራረጣል አይደል? በቃ የBPHም ታሪክ ይሄ ነው። የሚያድገው ፕሮስቴት በውስጡ የሚያልፈውን የሽንት ቱቦ ልክ እንደዛ ይጨምቀዋል። ችግሩ ሙሉ በሙሉ ሜካኒካል ነው። እናም በዚህ ምክንያት የሽንት ፍሰት ይዳከማል። ፊኛም ያንን ሽንት ለማስወጣት ከወትሮ የበለጠ ስራ መስራት ይኖርበታል። ይህ እንዲሆን የሚያደርገው ምንድን ነው? ሁሉም ነገር የሚጀምረው ቴስቶስቴሮን በተባለ ሆርሞን ነው። ይህ ሆርሞን ወደ DHT ወደሚባል የበለጠ ኃይለኛ ሆርሞን ሲቀየር የፕሮስቴት ሴሎች እንዲበዙ በማድረግ እጢውን ያሳብጠዋል። አጋላጭ ሁኔታዎችን ስናይ በሁለት ከፍለን ማየት እንችላለን። አንደኞቹ እኛ መቆጣጠር የማንችላቸው እንደ ዕድሜና ዘረመል ያሉ ነገሮች ናቸው። ሌሎቹ ደግሞ እንደ ውፍረትና አመጋገብ ያሉ በአኗኗር ዘይቤ ልንቆጣጠራቸው የምንችላቸው ናቸው። ይህ ማለት የተወሰነ ቁጥጥር በእጃችን ላይ አለ ማለት ነው። እሺ፣ ስለዚህ ልናስተምርበት የሚገባው ወሳኝ ነጥብ ይሄ ነው። BPH እና የፕሮስቴት ካንሰር ሁለት የተለያዩ ነገሮች ናቸው። በፍጹም አንድ አይደለም። BPH በፕሮስቴቱ ማዕከላዊ ክፍል ላይ የሚከሰትና የሽንት ቧንቧን የሚጫን ሲሆን ካንሰር በአብዛኛውም በውጫዊው ክፍል ላይ የሚጀምርና በመጀመሪያ ደረጃዎች ላይ ምንም ምልክት ላያሳይ ይችላል። BPH መኖር የፕሮስቴት ካንሰር ስጋትን አይጨምርም። እሺ፣ እነዚህ ምልክቶች ሲያጋጥሙ የጤና ባለሙያ ጋር ሲኬድ ምን ይጠበቃል? የምርመራው ሂደት ምን እንደሚመስል እና እንዴት ወደ ትክክለኛ መደምደሚያ እንደሚደረስ አብረን እንመልከት። የምርመራው ሂደት አብዛኛውን ጊዜ የሚያስፈራ ነገር አይደለም።
የመጀመሪያው እርምጃ ከሐኪም ጋር ስለ ምልክቶቹ በግልጽ መወያየት ነው። ቀጥሎ የምልክቶቹን ክብደት ለመለካት የሚረዳ ቀላል መጠይቅ ይሞላል። ጠቀስኩት መጠይቅ ይሄ ነው፣ IPSS ይባላል። ዋናው ስራው ምንድነው? ስሜትን ወደ ቁጥር መቀየር ነው። ምልክቶቹ በህይወት ላይ ምን ያህል ተጽዕኖ ያሳደሩ ነው? ቀላል ነው፣ መካከለኛ ወይስ ከባድ? በቃ ይሄንን ነው የሚለካው። ውጤቱ ደግሞ ከሐኪም ጋር ለሚደረገው ውይይት እና ለቀጣይ የህክምና ውሳኔ እንደ መነሻ ያገለግላል። በመጨረሻም ሐኪሙ የፕሮስቴትን መጠንና ሁኔታ ለመገምገም ዲጂታል ሬክታል የተባለውን ቀላል አካላዊ ምርመራ ሊያደርግ ይችላል። አስፈላጊ ሆኖ ከተገኘ ደግሞ ተጨማሪ ምርመራዎች ሊታዘዙ ይችላሉ። ለምሳሌ የሽንት ምርመራ ኢንፌክሽን መኖሩን ለማረጋገጥ ይረዳል። የፒኤስኤ የደም ምርመራ ስለ ፕሮስቴት ጤና ፍንጭ ይሰጣል። የሽንት ፍሰት ጥናትም የችግሩን መጠን በደንብ ለመለካት ይረዳል። አሁን ወደ ጥሩ ክፍል እንምጣ። መፍትሄዎቹ ለቢፒኤች የሚሰጡ ህክምናዎች እንደ ምልክቶቹ ክብደት እና እንደ ግለሰቡ ምርጫ ይወሰናሉ። ከቀላል የአንዋር ዘይቤ ለውጦች ጀምሮ እስከ ቀዶ ጥገና ድረስ የሚደርሱ ብዙ አማራጮች አሉ። ምልክቶቹ ገና ቀላል ከሆኑ የመጀመሪያው እርምጃ ንቁ ክትትል ሊሆን ይችላል። ይህ ማለት መድኃኒት ከመጀመራችን በፊት አንዳንድ የአንዋር ዘይቤ ለውጦችን ማድረግ ማለት ነው። ለምሳሌ የማታ ፈሳሽ አወሳስደን መቀነስ፣ ጤናማ ክብደትን መጠበቅ። እነዚህ ነገሮች በራሳቸው ትልቅ ለውጥ ሊያመጡ ይችላሉ። የአንዋር ለውጦች ብቻ በቂ ካልሆኑ ደግሞ ቀጣዩ አማራጭ መድኃኒት ነው። እዚህ ላይ ሁለት ዋና የመድኃኒት አይነቶች አሉ። አልፋ ብሎከሮች የፕሮስቴት ጡንቻዎችን በማፍታታት የሽንት ፍሰትን ወዲያውኑ ያሻሽላሉ። 5 አልፋ ሪዳክቴዝ ኢንሂቢቶሮች የሚባሉት ደግሞ የፕሮስቴትን መጠን በጊዜ ሂደት በመቀነስ የረጅም ጊዜ መፍትሄ ይሰጣሉ። ለመድኃኒት ጥሩ ምላሽ ለማይሰጡ ወይም በጣም ከባድ ምልክቶች ላላቸው ቀዶ ጥገናም አንድ አማራጭ ነው። ለብዙ ዓመታት የወርቅ ደረጃ ተብሎ የሚታወቀው TURP የሚባለው ሂደት የሽንት ፍሰትን የሚዘጋውን የፕሮስቴት ክፍል በቀጥታ በማስወገድ ዘላቂ መፍትሄ ይሰጣል። እና ይሄ ደግሞ በጣም ያስደስተው ነገር ነው። ቴክኖሎጂ እየገፋ ሲመጣ አዲስ እና በጣም ቀላል የሆኑ የህክምና ዘዴዎች መጥቷል። እነዚህ ህክምናዎች ከቀዶ ጥገና ያነሰ የጎንዮሽ ጉዳት እያላቸው በጣም ውጤታማ የሆነ እፎይታ ለመስጠት ያለሙ ናቸው። እውነት ለመናገር ዘመናዊ ህክምና ብዙ አማራጮችን አምጥቷል። ለምሳሌ ዩሮሊፍት የተባለው ዘዴ ትንንሽ መያዛዎችን ተጠቅሞ የሽንት ቧንቧን ከፍት ያደርጋል። ሬዙም በበኩሉ የፕሮስቴት ህብረ ህዋሳትን ለማሳነስ የውሃ እንፋሎት ይጠቀማል። ከዚህም በተጨማሪ እንደ አኳብሌሽን እና የተለያዩ ሌዘር ህክምናዎች ያሉ አስደናቂ ቴክኖሎጂዎች አሉ። እያንዳንዱም የራሱ የሆነ ጠቀሜታ አለው። እሺ፣ እስካሁን በጣም ብዙ መረጃዎች አይተናል። አሁን ሁሉንም ነገር አንድ ላይ በማጠቃለል ወደፊት ምን እርምጃ መውሰድ እንደሚቻል እንመልከት። እንግዲህ ቀጣዩ እርምጃው በጣም ግልጽ ነው። አንደኛ፣ የምልክቶችን ክብደት መገምገም። ሁለተኛ፣ የአኗኗር ዘይቤ ላይ ሊስተካከሉ የሚችሉ ነገሮች ካሉ ማየት። ከሁሉም በላይ አስፈላጊው ግን ሶስተኛው እርምጃ ነው። ይኸውም ያወቅነውን ነገር ይዘን ከጤና ባለሙያ ጋር መነጋገርና ለራሳችን የሚስማማውን የህክምና እቅድ ማዘጋጀት።